ስኬታማ መሆን እኮ በጣም ነው ደስ የሚለው፣ ምንም ጥያቄ የለው። እኔ ቤት ቢኖረኝ በጣም ነው ደስ የሚለኝ። ቤት ሳይኖረኝም በጣም ደስ እንዲለኝ ግን እፈልጋለሁ። በሱ ሀብት ድጋሚ ጤና ለመግዛት እንሮጣለን። እንቅልፍ አተን ያገኘነው ስኬትና ሀብት በሱ እንቅልፍ ለመግዛት ድጋሚ እንሮጣለን። ምን ተማርሽ በዚህ ህይወት ውስጥ? በዚህ ሁሉ የህይወት ጆርኒ ውስጥ ምን ተማርሽ ብትሉኝ፣ ለመደሰት ምንም ነገር እንደማያስፈልግ ነው የተማርኩት። እንኳን ወደ ፔሪስ ፐርስፔክቲቭ ቤት በሰላም መጣችሁ። ፔሪ ነኝ። እኔን ፈልጋችሁ ነው ቤት ስለተገኛችሁ ከልቤ ነው የማመሰግነው። ኑሮ ቴስት ካደረግነው፣ ከቀመስነው፣ ካነበብነው እንዲሁም ከሌሎች ሰዎች ተሞክሮም ጭምር እያነሳን የምናወራበት ቤታችን ነው። ኑሮ ውስጥ በጣም ኖቲስ ካደረግኳቸው፣ ከተገነዘብኳቸው፣ ከገቡኝ እና ሰዎች ቢገባቸው ብዬ ከማስባቸው ነገሮች ውስጥ አንዱን ሐሳቤን የሐሳብ ሰበዜን ልምዘዝና ዛሬ ከእናንተ ጋር እስቲ እናውራበት። ምን ሆነ መሰላችሁ? እኔ የተለያየ ነገር ውስጥ የገባው ሰው ነኝ። በጣም ብዙ ነገሮች ውስጥ ገብቼ ሞክሬ ቴስት አድርጌ የወጣው ልጅ ነኝ እና ምን ተረዳው? ድሮ ቢይዛቸው ባገኛቸው ቢሳኩልኝ ብጨብጣቸው ብዬ የማስባቸውን ነገሮች የመጨበጥ እድል አገኘው። የሆነ ሰዓት ላይ በቃ እጅ ላይ ሆኑ እነዛ ነገሮች። ግን እነዛን ነገር ሳገኝ፣ ያንን ነገር ሳሳካ፣ ያ ነገር ሲሞላልኝ የተለየ ደስታ መደሰት ይመስለኝ ነበር። ብዙዎቻችን እንደዛ ነው አይደል የምናስበው? ለምሳሌ ቤት ሲኖረኝ በስመ አብ የምደሰተው ደስታ፣ ቤት ብገዛ የምደሰተው ደስታ፣ የሆነ ካምፓኒ ብከፍት፣ የሆነ ሱቅ የራሴ መተዳደሪያ ብከፍት፣ ይሄ ታክሲ ከመሰለፍ በወጣ፣ ባቡር ከመሳፈር በወጣ፣ ባስ ከመሳፈር በወጣ፣ ይሄ ነገር ባደርግ፣ እንደው ከምንም በላይ እንደው ከዚህ ከተቀጣሪነት ህይወት ወጥቼ የሆነ ነገር የራሴ ነገር ባገኝ በቃ ደስተኛ ነው መሆነው ብላችሁ የምታስቧቸው ነገሮች የሆነ ሰዓት ላይ ጉም እንደመከተል ወይም ደግሞ ጉም እንደመጨበጥ ሆኖ ታገኙታላችሁ። ደስታው ከአንድ ቀን ደግሞ አያልፍም። በጣም የሚያናድደው ነገር ልንገራችሁ። በጣም ምናልባት የሆነ ሰው ህልሙ ቤት መግዛት ቢሆን ወይ ራቭ4 መግዛት ቢሆን ብዙ እድሜውን በሙሉ ራሱን ጨቁኖ ካላስቀምጥኮ ምናምን ብሎ ከፊቱ ላይ ፈገግታ እስኪጠፋ ድረስ ተጋግጦ ምናምን ልክ ያንን ያገኘዋል አይደል? ካገኘው በኋላ ያ የሚለው ስሜት የሆነ ሳምንት ይቆይና ከዛ በኋላ ኖርማል ነው የሚሆነው። የሰው ልጅ ባህሪ ኖርማላይዝ እያደረገ ነው ያለንበትን ነገሮች በሙሉ የሚሄደው። ሁልጊዜም ይሄንን ኖርማል ያደረገና ይፈልጋል። ያንን ሲይዝ ደግሞ ትንሽ ጊዜ ይደሰታል። ልክ እንደ ማስታገሻ መድኃኒት በሉት። ምክንያቱም ትክክለኛው ደስታ የሚባለው ሐሳብና ሚኒንግ እኛ እንደምናስበው ከስኬት ጋር፣ እኛ እንደምናስበው ቀጥታ ከገንዘብ ጋር፣ እኛ እንደምናስበው የፈለግነውን ነገር ከማግኘት ጋር የሚገናኝ ነገር አለመሆኑ ነው የሚገርመው። ብዙዎቻችን እድሜያችንን ዌስት የምናደርገው፣ እድሜያችንን የምናጠፋው፣ ብዙ ነገራችንን ሳክሪፋይስ አድርገን እድሜያችንን ምናችን አድርገን ተሯሩጠን በቃ ይሄን ነገር ሳገኝ ነው ደስተኛ መሆኑ ብለን እንሮጥና ስንይዘው ካጠፋነው እድሜ፣ ካጠፋነው ገንዘብ፣ ካጣነው ማንነት በላይ ይሄኛው ዋጋ ይከፍለንም። አይገርም? እኔ የሆነ ሰዓት ላይ ማለዳ ኮከቦች ወዳደር ነበርና በቃ ደረጃዎች ወጥቼ ወይ ደግሞ በተለይ ጥሩ እየሄድኩኝ ሰገባ በቃ ወይ ካሸነፍኩ ወይ ደግሞ ደረጃ ውስጥ ከገባው በቃ እንዴት ደስ እንደሚለኝ በቃ ዓለም የኔ ነች አልኩ። እግዚአብሔር ፈቀደና ከ1500 ምናምን ሰው አራተኛ ወጣውና ተሸለምኩ። አም ሃፒ ሪሊ የምር ኦኬ። በነጋታው በሳምንቱ ኖርማል ላይፍ ኦኬ። እንደዛ ስጨናነቅ፣ እንደዛ ስለማመድ፣ እንደዛ ሳጠና ወደድኩ አልወደድኩ ቴንሽኑ፣ ሐሳቡ፣ ጭንቀቱ የመሳሰሉ ነገሮች ካጠፋሁት ታይም ጋር ሲነጻጸር ምንም አይደለም እናንተ።
እግዚአብሔር ምስክሬ ነው። ከዛም ባሻገር ጸሎት ሁላ አደረኩኝ። በቃ በተለይ መጀመሪያ ፊልሜን ሴት ዳይሬክተር የማግኘት እድል ቢኖረኝ ብዬ ጸልይ ነበር። ማላሻችሁ ጸሎት የተሳካና ቅድስት ይልማ ጋር እረኛ የሚባለውን ድራማ የመስራት እድሉን አገኘው። እነ ሰዓት ደምሴ፣ እነ ሰለሞን ቦጋለ፣ እነ ሙሉዓለም፣ እነ ሱራፌል ተካ፣ ምን ልበላችሁ፣ እነ ኩራ በቃ አሉ የሚባሉ ትልልቅ አክተርና አክትረሶች የሚሰሩበትን ፊልም እኔ ጀማሪ ነኝ። ከዚህ በፊት ፊልም ሰርቼ የማላውቅ ልጅ እድሉን አገኘው። አሁን ብዙ ሰው አለ አይደለ? እናንተ ውስጥ አሁን እኔን ከምትመለከቱ ሰዎች ውስጥ ተዋናይ የሚፈልጋለ፣ ሙዚቀኛ መሆን የሚፈልጋለ፣ ዲዛይነር መሆን የሚፈልጋለ፣ ሰዓሊ፣ የተለያየ መንገድ አላችሁ። ኢንጂነር አለ፣ ዶክተር አይደለ? በቃ ይከን ኢማጂን ከሰዓት ጋር አንድ ቀን ብሰራ አይደለም በቃ ሰዓትን ብጨብጥ የሚል ሰው አለ። በጣም የሚገርማችሁ ግን ያንን እድል ብታገኙ ከሆነ ሰዓት በኋላ ኖርማል ላይፋችሁ ነው የምትገቡት። ሰራው ከነዛ ትልልቅ አርቲስቶች ጋር የመስራት እድል እረኛዬን የሚያክል ድራማ አገኘው። ገና ሲደወልልኝ አም ሃፒ አበድኩ በቃ አለም ምናምን። በንጋታው ሌላ ኖርማል። ኦኬ በጣም ነገሮችን ኖቲስ ማድረግ ጀመርኩ። በጣም ብዙ ዋጋ ከፍለን እኛ ስናገኛቸው የምንደሰት የሚመስሉን ነገሮች ለካ ደስታ አይሰጡም። ደስታው ልክ አንድ ቀን ነው። ልክ 20 ምናምን ዓመት ተምራችሁ ዲግሪውን ስታገኙትና ቆቡን ስትጭሩት ደስ ይላችኋል። ግን ይሄን ለዚች ቆብ ነው በቃ ይሄን ሁሉ የደከምኩት እንደምትሉት ዩኒቨርሲቲ ገብታችሁ ኦኬ በጣም በብዙ ነገሮች ነው የምላችሁ። በቃ ግጥሜ እንዲህ ቢሆን ስል ግጥም ሲያሸንፍልኝ የሆነ ነገር አድርግ ኦኬ የራሴን ፋሽን ዲዛይን ብከፍት አልኩ፣ ከፈትኩ። ኦኬ ይቀጥላል። ምን ተማርሽ በዚህ ህይወት ውስጥ? በዚህ ሁሉ የህይወት ጆርኒ ውስጥ ምን ተማርሽ ብትሉኝ ለመደሰት ምንም ነገር እንደማያስፈልግ ነው የተማርኩት። ስለ እውነት ነው ማወራችሁ። ለመደሰት ምንም አይነት ነገር አያስፈልግም። ለመደሰት የሆነ ነገር የሚያስፈልግ ቢሆን በህይወት ውስጥ ልጆች ደስተኛ አይሆኑም ነበር። ከሁሉም ነገር እዚህ ዓለም ላይ ካለ ነገር በሙሉ ያለ ምንም መስፈርት ደስተኛ የሆኑ ፍጥሮች ቢኖሩ ህፃናቶች ብቻ ናቸው። መኖሪያ ቤት የላቸውም፣ የራሳቸው የሆነ ገንዘብ የላቸውም፣ ዲግሪ ማስተርስ የላቸውም፣ ሰው ምን አለኝ አላለኝ አያውቁም። አሁን እዚህ ጋር መታችሁ ቅጥቅጥ አርጋቻቸው በኋላ አቅፈው ማማ ባባ ነው የሚሉት። ምንም ነገር ባለመሆኑ ውስጥ ደስታ አለ። ከማንም ጋር ራሳችሁን ኮምፔር አለማድረግ ውስጥ ደስታ አለ። በጣም በሚገርማችሁ ሁኔታ ብዙ ነገር አቺቭ ለማድረግ በሄዳችሁ ቁጥር እንደው ሞር ስትረስ፣ ሞር ኃላፊነት፣ ሞር ሪስፖንሲቢሊቲ እየተሸከማችሁ ደስታ ወደ ማጣት የመሄድ እድላችሁ በጣም ሰፊ ነው። ደስታ በባህሪው እኛ ስንፈጠር ውስጣችን የተፈጠረ ነው። ሲምፕሊ ጌን ልናደርገው የምንችለው ኢዚ ታክሶችን በማድረግ በቀን ውስጥ ያለ ምንም ነገር ሰላም ስለሆናችሁ ብቻ ደስተኛ እኮ መሆን ትችላላችሁ። ራሳችሁን ከማንም ጋር ባታወዳድሩ፣ ምንም ነገር ባያስፈልጋችሁ እግዚአብሔር ይስጣችሁና በቃ መኖሪያ የቤት ኪራይ የሚኖራችሁ፣ ብሉ፣ ጠጡ፣ ጤናማ ሁኑ። ከልጆቻችሁ ጋር ኢንጆይ አድርጉ። ባለትዳር ከሆናችሁ ከባላችሁ ከሚስታችሁ ጋር። ደስታን በሆነ ገንዘብ ሜክ የምታደርጉት ነገር እንዳልሆነ ካልገባችሁ ትክክለኛውን የደስታ ጣዕም ማግኘት አትችሉ። ራሴን ማለማመድ ጀመርኩኝ። ከዛ ኦኬ ፔሪ ራስሽን በምንም ነገር ውስጥ ደስተኛ ማድረግ፣ መሳቅ፣ ሰላም እንዲሰማሽ ማድረግ ትችላለሽ ወይ? የስ ራሴን ትሬን ማድረግ ጀመርኩ። ራሴን ማለማመድ። ኦኬ ስለ እውነት ነው የምላችሁ። የሆነ ነገር አቺቭ አድርጌ ደስተኛ እሆናለሁ ብዬ ከማቀደው እቅድ በላይ ያለ ምንም ነገር የምደሰተው ደስታ በጣም ሰላም አለው። ረጅም ጊዜ ይቆያል። ለሰውም ሰላም ይተርፋል። አጠገቤ ላለውም ሰው ሰላም ይተርፋል። ለራሴም ሰላም ይተርፋል። ደስታ በምን ሂሳብ ትገዙታላችሁ? እስቲ ንገሩኝ። ለምሳሌ እኔ የራሴ ቤት የለኝ፣ የራሴ መኪና፣ ሌክዠሪ የሚባሉ ምንም ነገር የለኝም።
ግን በባዶ መደሰት የምችል ሰው ነኝ እንበል። የሆነ ፐርሰን ደግሞ ደስታን የሚለካው ቤት ሲያገኝ የሚደሰት ምናምን ሲያገኝ የሚደሰት ብሎ አሰበና ሁሉን ነገሩን ቆጥቦ ከጓደኞቹ ርቆ ከፍቅረኛው ተጣልቶ ሚስቱን አስቀይሞ ገንዘብ ሲል ስኬት ሲል ከብዙ ነገሮችን በሙሉ ሆልድ አድርጎ ሄደና የህይወቱን ዋጋ በሙሉ ከፈለ። ቤተሰቦቹን አስቀየመ፣ ከትዳሩ ተጣላ፣ ከጓደኞቹ ራቀች፣ የመሳሰሉትን ነገሮች አደረገና ያን ነገር አገኘ። ደስታው ግን ጥቂት ቀናቶችም የቆየ ነው። እኔ ያን ሁሉ ዋጋ ሳትከፍሉ ደስተኛ መሆን ትችላላችሁ። ጥበቡ በእጃችሁ ላይ ነው። ይሄ ነገር ከረፈደ ባይገባችሁ ደስ ይለኛል። ደስታን በሆነ አቺቭመንት ላይ ከተከላችሁት፣ እዛ ላይ ዲፔንድ ካደረጋችሁ፣ የሆነ ነገር በማግኘት ውስጥ ከሆነ የሰው ልጅ ፍላጎት አያልቅምና መቼም ደስተኛ ላትሆኑ ነው። ደስተኛ ለመሆን የሆነ ነገር ለማሳካት 5 ዓመት፣ የሆነ ነገር ሲሳካላችሁ 10 ዓመት ልትጠብቁ ነው። ሆይ በደፈናው እግዚአብሔርን በማመስገን ውስጥና ፐርፐዝን በመኖር ዓላማን በማወቅ ውስጥ በጸሎት ውስጥ ያለ ምንም ነገር እረፍት እንዳለ ነግራችኋለሁ። እግዚአብሔር ምስክሬ ነው። ብዙ ችግር አሳልፌያለሁ። ብዙ ደስ የሚሉ ቀናቶችንም አሳልፌያለሁ። በጣም በሚገርማችሁ ሁኔታ ግን ስኬትን አሳድጄ በጣም ኤክስትሪምሊ አገኛለሁ ብዬ ያሰብኩትን ደስታ ሳገኘው አይደለም የማገኘው። እንዲሁ ጆርኒውን ኢንጆይ ያደረኩበት ነገር ነው በህይወቴ ውስጥ ሰላም ሲሰጠኝ የማገኘው። ውሸቴን አይደለም። የሆነ ነገር በማግኘት በስኬት ላይ ደስታን አገኘዋለሁ ብላችሁ የምታስቡ ከሆነ ስለ እውነት አታገኙትም። ሌላው ደግሞ በጣም ብዙ ጊዜ የምታዘበውና ሰዎች ቢገባቸው እኔ እቺን አንደርስታንድ አድርጌያታለሁኝና የእናንተስ ሐሳብ ምንድነው ብዬ ከማጋራችሁ ሌላኛው ሐሳብ በጣም ገንዘብን እንድናሳድድ ሆንንና ጊዜያችንን እያንዳንዱን ነገር ቀን ከሌት መስራት፣ መትጋት፣ ሌሊት መነሳት አደረግን። እሱን ሁሉ ሄደንና ልክ ገንዘቡን አቺቭ ስናረግ በሰዓቱ አልበላንም፣ ጤናችንን አልተንከባከብንም፣ ከጓደኞች ጋር ያለን ሪሌሽንሺፕ ጥሩ አይደለም፣ ቤተሰቦቻችንም በጥሩ ሁኔታ ቴኬር አላረግንም፣ የፍቅር ጓደኞቻችንን አስቀይመናል ምናምን። ልክ ገንዘቡን ስናገኘው እነዛን ሰዎች ጌን ማድረግ አንችልም። የመጀመሪያው። ሁለተኛ እንቅልፍ አተን ያገኘነው ስኬትና ሀብት በሱ እንቅልፍ ለመግዛት ድጋሚ እንሮጣለን። በሱ ሀብት ድጋሚ ጤና ለመግዛት እንሮጣለን። መጀመሪያ ግን ጆርኒው ላይ የተመጣጠነ ምግብ እየበላህ ጥሩ እንቅልፍ እየተኛ ሰዎችን ሳታስቀይም የፍቅር ግንኙነትን ሰላማዊ አድርገህ ባላንስ በሆነ ህይወት ስትኖር ግን ሀብቱም ሲመጣ በረከት ነው፣ ሰላሙም ሲመጣ በረከት ነው። አብረህ ነው፣ የምታጣው ነገር የለም። በጋራ ከፍታ ላይ ትመጣለህ፣ ከበረከት ጋር ከሰላም ጋር ነው። ገንዘቡን ካገኘ በኋላ ገንዘቡ የማያድነው በሽታ ብትሸምትስ? ብዙ ጊዜ ደግሞ የሚያጋጥም እውነታ ነው የምነግራችሁ። ወይ ገንዘባችሁና ስኬታችሁ የማያስተካክለው የጤና እክል ይገጥማችኋል፣ ወይ ያንን ስኬት ብቻ ስታሳድዱ እዚህ ጋር ያበላሻችሁት ትዳር ገንዘባችሁ መጠገን ይከብደዋል። ወይ ገንዘብ ስታሳድዱ አንድም ቀን ወድሻለሁ ያላላችኋትና ቴኬር ያላረጋችኋት ያልጦራችኋት እናታችሁና አባታችሁን ሉዝ ስታደርጉ ያ ስኬትና ሀብታችሁ ያንን አይተካላችሁ። ዛሬ ስራና ገንዘብ እያላችሁ ስትሯሯጡ ፍቅር ያልሰጣችሁት ልጃችሁ አድጎ ነገ መስመር ቢስት ነገ የእናንተ ገንዘብ እሱን አይመልሰውም። ብዙ ነገሮች ኤክስትሪም ሆነው ካለፉ በኋላ ደስታና ምቾት የሚሰጡን ይመስለናል። ነገር ግን መኪናውም ቤቱም ኦና ይሆናል። ከዛ በፊትስ ያለምንም ነገር ሰላም ከሆናችሁ ያለምንም ነገር ከዛ በኋላ ግን እንደማንኛውም ሰው የተሻለ ነገር ይፈልጋልና ደረጃ በደረጃ ራሳችሁን እያሻሻላችሁ ሀብት ካገኛችሁ በትክክለኛው መንገድና መስመሩን በጠበቀ ባላንስ ባደረገ
ሁኔታ ስታገኙት ስኬቱ የስ በረከቱ ሀብቱ ይሞላል። ብዙ ጊዜ የምንቸገረው ዛሬያችንን እንገድልና ነገ ላይ ስንሯሯጥ ያንን ነገር አቺቭ ካደረግነው በኋላ ዛሬ ላይ ሉዝ ያደረግነው ነገር እጅግ ይበዛል። ከረፈደ በኋላ ይገባናል። ደስተኛ ለመሆን ከፈለጋችሁ በፍጹም ምንም መስፈርት አታስቀምጡ። የእህትነት ምክሬ ነው። ባላችሁ ኢንጆይ አድርጉት። እስቲ ትዳራችሁን ኢንጆይ አድርጉት። መስጠት ያለባችሁን ዛሬ ስጡ ለምትወዱት ሰው። ፍቅርም ቢሆን ማቀፍም ቢሆን ጊዜም ቢሆን ማውራትም ቢሆን ለቤተሰቦቻችሁ ያላችሁንም ፍቅር ቢሆን ምናችሁንም መስጠት ያለባችሁን ዛሬ አድርጉት። ከዛ ነገን ደግሞ ተራመዱት። ዛሬን ደስተኛ እየሆናችሁ እየኖራችሁ ነገንም ደስተኛ ሆናችሁ እየቀጠላችሁ ያን ስኬት ማሳካት ትችላላችሁ። እመኑኝ። ያለምንም ነገር መደሰት የቻለ ሰው ስኬቱን ቢመጣ yes of course ደስተኛ ነው፣ ያውም ከገንዘብ ነፃነት ጋር። ዛሬውን እየገደለ ነገውን በስኬት ስም ደስታን አቺቭ ለማድረግ 20-30 ዓመት ዝም ብሎ እንደዳከረ የሚኖር ሰው ግን ደስታው ትንሽ ቀናት ይቆይና መልሶ ወደ ኖርማል ይገባል። ያኔ ጸጸት ይመጣል። ለካ ገንዘብ ደስታን አይገዛም ወደ ማለት ትሄዳላችሁ። ለካ ደስታን ኤክስተርናል በፈለጋችሁ ቁጥር ዝሙት ውስጥ፣ መጠጥ ውስጥ፣ ሴቶቹ ደግሞ ወንዶች ውስጥ መፈለግ መዳከር ትጀምራላችሁ። ለቀናትና ለደቂቃዎች ውስጥ በሚቆይ ደስታ ውስጥ መዳከር ትጀምራላችሁ። እንደዛ መስመር የሳተ ነገር ውስጥ የሚገቡ ሰዎች በቀላሉ ያለምንም መስፈርት መደሰት ራሳቸውን ያላለማመዱ ሰዎች ናቸው። እመኑኝ። ስኬታማ መሆን እኮ በጣም ነው ደስ የሚለው፣ ምንም ጥያቄ የለው። እኔ ቤት ቢኖረኝ በጣም ነው ደስ የሚለኝ። ቤት ሳይኖረኝም በጣም ደስ እንዲለኝ ግን እፈልጋለሁ። ሁል ጊዜ ዴይ ቱ ዴይ ላይፍ ስትራግል እንዳለ ሀዘን ደስታ እንዳለ ሁሉ ያለምንም መስፈርት መደሰት ከቻልኩ ቤቴም ሲኖረኝ እደሰታለሁ። ለደስታ ብዬ 20 ዓመቴን 30 ዓመቴን አልሰዋም። ያለምንም ነገር እደሰታለሁ። ለስኬቴ ግን እሰራለሁ። ይኖረኝና እንዴት እንደማልደሰት አሳይሻለሁ። ቤትና መኪናው ይኖረኝ እንጂ ያሉ በጣም ብዙ ጓደኞቻችን፣ በጣም ብዙ የምናውቃቸው ሰዎች አሉ። እመኑኝ እንደምታስቡት አይደለም። ስታገኙት ደስ ይላል፣ ምንም ጥያቄ የለውም። ግን 20 ምናምን ዓመት ለፍታችሁ ያገኛችሁትን ያን ስኬት ደስታው ከሳምንት አያልፍም። እናንተ 20 ዓመት ቆይታችሁ የተደሰታችሁትን ደስታ እኔ ያለምንም ዛሬ መደሰት ከቻልኩ ማን ነው የሚበልጠው ነው ጥያቄው። ማን ነው ነፍሱ ሰላም የሆነው ነው ጥያቄው። ማን ነው እግዚአብሔርን ማመስገን የሚችለው ነው ጥያቄው። ነገ ልሙት ከነገ ወዲያ ልሙት አላውቅምና ኤክስትሪምሊ ነገን በማባረር ውስጥ ደግሞ ማንነትን ማጣት አያስፈልግም፣ ነፍስን ማጣት አያስፈልግም፣ ህሊናን ማጣት አያስፈልግም። ዛሬ ኑር፣ ደስተኛ ሁን። ስለ ነገ አቅድ፣ ዲስፕሊን ሆነ ስራ እንጂ ነገ እንትንን ሳገኝ ነው መደሰተው እያልክ ለደስታ ቀጠሮ አትያዝ። ምን ያህል እንደተረዳችሁኝ ባላውቅም ደስተኛ ለመሆን እመኑኝ ምንም አይነት መስፈርት አያስፈልግም። እናንተ ሰላም መሆናችሁ፣ ራሳችሁን ማካማችሁ፣ ከህሊናችሁ ጋር መታረቃችሁ፣ በሰዎች ተከባችሁ ፍቅር ማግኘታችሁና ራሳችሁ ቀላል የመሰሉ ነገሮችን በማድረግ የምር ደስተኛ መሆን ይቻላል። ይሄ ቢገባችሁ ውድ ቤተሰቦች በጣም አርቃችሁ የሰቀላችሁት ደስታና ስኬት በቃ ምናምን ዓለም አብለጭልጫ ያሳየችን ጊዜያችንን እድሜያችንና ማንነታችንን የሚቀማው ያ ፓርት በገንዘብ በስኬት ስም የተቀማው ያ ፓርት ካለፈ በኋላ የሚጸጽት ነው። ምክንያቱም ደስታ ኤክስተርናል አይደለም፣ ኢንተርናል ነው። ውስጥ ነው ያለው ደስታ። እሷን ክሊክ ማድረግ ብቻ ነው የሚጠበቅባችሁ። ኤክስተርናል የሆኑ ደስታዎች ክፋታቸው ምንድነው? ሁል ጊዜ እንደ ድራግ ደጋግሙኝ ይላል። በሴት ውስጥ ደስታ ስትፈልጉ አሁንም ሌላ ሴት፣ አሁንም ሌላ ሴት። በጫት ውስጥ ደስታ ስትፈልጉ አሁንም ሌላ ጫት፣ አሁንም ሌላ ጫት። በመጠጥ ውስጥ ሪፒተድሊ ከኤክስተርናል ከሆነ ነገር ውስጥ ስለሆነ ደስታችሁን የምትፈልጉት ሁል ጊዜ ይፈልጋል። እንደ ሱስ እንደ ድራግ ነው የሚሆንባችሁ።
ከውስጥ ሲሆን አታዝኑም አይደለም፣ አይከፋችሁም አይደለም፣ ቅር አይላችሁም አይደለም። እነዛ ሁሉ ነገሮች ሆነው ግን ውስጣዊ ክሊክ የምታረጓትን በተን ስለምታውቁ ከራሳችሁ ከነፍሳችሁ ጋር ስለታረቃችሁ ለመደሰት ኤክስተርናል የሆነ ውጫዊ አካል አያስፈልጋችሁም። እዚህ ውስጥ ሁሉ ነገር አለ። እሱም ደግሞ ሰላም እና ፈጣሪ ይባላል። ደስታ ፈጣሪ ነው። ደስታ ሰላም ነው። ምንም አይነት ቁሳዊ ነገር፣ ምንም አይነት ስኬት፣ ምንም አይነት መስፈርት አያስፈልግም ደስተኛ ለመሆን። ስኬቱ ሌላው ነገር፣ እኔም ስኬታማ መሆን እፈልጋለሁ። የራሴ ዓላማዎች አሉኝ። እነዛ ነገሮች ሰዎችንም ለመርዳት፣ የተለያዩ ሰዎች ጋር ለመድረስ የመሳሰሉ ግቦችን ታስቀምጣላችሁ እንጂ የሆነ አመት እኔ አሁን ፔሪድ ፋሽን ዲዛይን የሚል ዩቲዩብ ቻናልም አለኝ። በፋሽን ቢዝነስ ውስጥ ነው የምንቀሳቀሰው አይደለ? የስ የኔ ከፍ ያለ ቦታ ላይ ጠብቀዋለሁ የኔ ፔሪድ ዲዛይን የሚለውን ነገር። ግን ደስተኛ ለመሆን ፔሪድ ዲዛይን እስከሚመጣ አልጠብቅም። I'm try my best። ራሴን አለማምዳለሁ በምንም ነገር ውስጥ ደስተኛ ሰላማዊ መሆን እንድችል አጠገቤ ያሉትንም ቤተሰቦቼንም ከጎን ያሉ ጓደኞቼንም ጨምሮ ከራሴ አልፌ ሰላሜ ሌሎች ሰዎች ላይ የሚጋባ አይነት ሰው መሆን ስለምፈልግ ይሄንን በጣም እደጋግመዋለሁ። በአብዛኛውም በጓደኞቼም በምንም የምታወቀው ሲምፕሊ ደስተኛ በመሆኔ ነው እና እሱን መንገድ መከተል ብዙ ወገኖቻችንን ራስ ከማጥፋት፣ ተስፋ ከመቁረጥ፣ ራሳቸውን ከሰዎች ጋር ከማወዳደር ያድናልና ሁልጊዜም ይሄን በልባችሁ ውስጥ አስቀምጡት። ደስተኛ መሆን እንዲሁ ይቻላል። አይታችሁ ታውቃላችሁ? ጎዳና ላይ የሚኖሩ ሰዎች ፍንድቅድቅ ሲሉ አንዳንድ ህፃናቶች ደስታቸው፣ አንዳንድ እናቶች ከልባቸው ሲስቁ ምናምን መጠለያ የላቸውም፣ ምን የላቸውም። ደስታ ግን አላቸው። ለምን? ፈጣሪ አለ። ያለ ምንም ነገር መደሰትን ያውቁበታል። ራሳቸውን ትሬን አድርገውታል። ስለዚህ ይሄንን ሐሳብ ከተረዳችሁኝ፣ ጥያቄም ሐሳብም ካላችሁ የተለየ ነገር ኮመንት ላይ አስቀምጡልኝ የኔ ውድ ቤተሰቦች። ታዲያ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ይሄ ቤት በነፃነት ብዙ ነገሮችን የምናወራበት፣ የምንማማርበት፣ የማንፈርድበት ነገር ግን ሐሳቦች የምንለዋወጥበት ነውና እርግጠኛ ነኝ የኔ ቤተሰቦች በመሆናችሁ ደስ እንደሚላችሁ ተስፋ አለኝ። አመሰግናለሁ።